ሰላም እንዴት ናችሁ? ሰብስክራይብ ስላደረጋችሁ አመሰግናለሁ። 425 ደርሰናል። ከዛ በላይ ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ። አሁንም ሰብስክራይብ አድርጉኝ እና እንደምታዩት ድምጽ እየተነፋነፈ ነው። ዛሬ ኃይለኛ ጉንፋን ይዞኛልና ስለዚህ ዛሬ የአጃ ወይም ደግሞ የአጥሚት ከዚህ ብርድ ጋር የሚሄድ ቆንጆ የአጥሚት አሰራር ነው ማሳያችሁ ማለት ነው። ስለዚህ ወደ አሰራር እንሂድ። እንደምታዩት ውሃዬን ጥጃለሁ። ግማሽ ድስት ነገር ነው የጣድኩት። እዚች ነገር ጋር ነው ያለችው ድስቴ። እዚህ ነገር ጋር ግማሽ ነገር ጋር ነው ያለው እና ያው በሚበቃችሁ ውሃ ልክ ነው የምታደርጉት ማለት ነው። ስለዚህ እስከሚፈላ በደንብ እስከሚንተከተክ እጠብቀዋለሁ። እስከዛ አጄን በጠብጣለሁ ማለት ነው። ይሄን የሚያክል የአጃ ዱቄት ወይም ደግሞ የአጥሚት ዱቄት ቀንሻለሁ። ከማንኛውም ባልትና ሱቅ ልታገኙ ትችላላችሁ፣ ወይም ደግሞ ራሳችሁ ልታዘጋጁ ትችላላችሁ። ለኔ የጣድኩት ውሃ ይሄ ነው የሚበቃው ማለት ነውና ትንሽ አድርጌ በውሃ በጠብጠዋለሁ ማለት ነው። በደንብ ውሃ እየጨመራችሁ እንደዚህ በደንብ ታደባልቁታላችሁ ማለት ነው። መጓጎል የለበትም እና ደግሞ በጣም መወፈር የለበትም የምንሰራው ውህድ ማለት ነው። በውሃና አጃውን ብቻ ነው እንደዚህ የምናደርገው የምንበጠብጠው ማለት ነው። ስለዚህ እንደዚህ በደንብ እንበጠብጠዋለን። እንዳይጓጉልብን አድርገን እንደዚህ በደንብ እንመታዋለን ማለት ነው። እንደ እንቁላል እንደምንመታው በደንብ አድርገን እንደዚህ የሚሆነውን ውህድ ወደ ላይ ስናረገው አያችሁት? እንደዚህ የሚሆን ሲሆንልን ይበቃዋል ማለት ነው። ከዛ ይሄንን ውህድ የፈላልን ውሃ ውስጥ እንጨምረዋለን ማለት ነው። ከዛ እንደምታዩት ውሃችን እንደዚህ ተንተክትቋል። ከዛ ያዘጋጀነውን ውህድ እንደዚህ እንጨምረዋለን ማለት ነው፣ ሁሉንም ውሃ ውስጥ። ከዛ ከጨመርኩት በኋላ እንደዚህ መስሎልኛልና በደንብ ማማሰል ይኖርብናል፣ ወደ ላይ እንዳይገነፍል በደንብ እያማሰልን እሳት ላይ እናደርገዋለን እስከሚወፍር ድረስ ማለት ነው። ከዛ እንጠብቀዋለን ማለት ነው እንደዚህ እስከሚፈላ። እንደዚህ ስታዩት እንትን ያለ ይመስላል፣ ግን ይወፍራል። ትንሽ እሳቱ ላይ ከሆነ በኋላ ይወፍራል። እንደምታዩት ነው በደንብ እየተፍለቀለቀልኝ ነውና በደንብ እንደዚህ ማማሰል አለባችሁ። ከላይ ግንፍል ብሎ እንዳይወጣባችሁ እያወረዳችሁ እየመለሳችሁ እንትን ማለት አለባችሁ ማለት ነው። እሳታችሁን እየቀነሳችሁ፣ ምክንያቱም ወደ ላይ ግንፍል ይላል ማለት ነው። ስለዚህ እያሳረፋችሁ ከዛ ድጋሚ እየጣዳችሁ እናፈለዋለን ማለት ነው በደንብ። ከዛ በደንብ እንዲንተከተክ እንደዚህ እሳት ላይ ትጥዱታላችሁ። በደንብ መንተክተክ አለበት፣ አለበዛ ጣዕሙ ልክ አይመጣምና እንደዚህ በደንብ እስከ 10 ደቂቃ ቢያንስ መፍለቅለቅ አለበት ማለት ነው። ትንሽ ወፈር ሲልን ያው አጥሚት የሚያጣፍጠው ማር ነውና 2 ከግማሽ የሚሆን ማር ነው የጨመርኩትኝ። ስኳር መጠቀም ትችላላችሁ፣ ግን በደንብ የሚመከረው ማር ነው። ያው ማር ጤናማ ነውና ማር ብትጠቀሙ መክራችኋለሁ። ቀምሳችሁ ደግሞ ማር ያንሰዋል የምትሉ ደግሞ ከሆነ መጨመር ትችላላችሁ። እንደዚህ እሳት ላይ ትጥዱትና እንደዚህ እስከሚፍለቀለቅ በደንብ እስከሚወፍር እንጠብቀዋለን። ከዛ በመጨረሻ ቀረፋ እንጨምርበታለን። አጥሚት አልወድም የሚል ሰው ለራሱ ይሄ ቀረፋ ሲጨመርበት፣ የተፈጨ ቀረፋ በጣም ልዩ ጣዕም ነው የሚሰጠው እና የተፈጨ ከሌላችሁ እንትኑንም ማድረግ ትችላላችሁ፣ እንጨቱን ማለት ነው። ከዛ እንደዚህ እንጨምርበትና በጣም ልዩ ጣዕም ነው የሚሰጠው። እመኑን ጨምሩበት። ከዛ በደንብ አፍለቅልቀን እናወርደዋለን ማለት ነው። ከዛ በማጥለያ አርጋችሁ በሚዛችሁ ውስጥ ተከቱታላችሁ። ማጥለያ ያረኩበት ዋነኛ ምክንያት የጓጉለ ካለው እንደዚህ ቀረፋውንም ካለው እንደዚህ እንዲያጠልልኝ ነው ማለት ነው። አሁን ማጋችን ላይ ገልብጠን እንግዲህ መጠጣት ነው ማለት ነውና ጉንፋን የሚባል ነገር ነው የምናጠፋው። ለወለዳችሁም ያው አጥሚት ይመከራል። እንዲሁም ክረምት ላይ ደግሞ ለሙቀት እንዲሆነን እንደዚህ አፍልተን መጠጣት እንችላለን። እንደምትወዱት ተስፋ አረጋለሁ። ሞክሩት። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። አመሰግናለሁ።